አሻራ የፊት አሻራ ላልሰጣችሁ ሰዎች ነው ይሄንን የምናገረው። የፊት አሻራ ብዙ ጊዜ ወደ እኔ ስትመጡ ሌላም ቦታ የፊት አሻራ ተቸግራችሁ ያለሁና የግድ አሻራ መስጣት እዚህ ፕላትፎርም ላይ ግዴታ ስለሆነ አንዱና ዋናው ክራይቴሪያም ስለሆነ ስራ ለመጀመር እንዴት እንደምትሰጡ እነግራችኋለሁ። ማለት በጣም ቀላል መንገድ ነው። በመሰረቱ ይሄንን ቪዲዮ አይታችሁ መስራት ገና ፍላጎት ያደረባችሁ ፖፖ ላይ መስራት የፈለጋችሁ ሰዎች ከሆናችሁ በጣም ቀላል ነው። እኔ ዩቲዩብ ላይ ስንቱ ዩቲዩብ እዚሁ ዩቲዩብ ዲስክሪፕሽን ላይ ሄዳችሁ ታገኙታላችሁ። ማለት ሊንኩን አስቀምጫለሁ። እሱ ሊንክ ነክታችሁ ስትገቡ ሙሉ ቪዲዮ ሰርቼ እንዴት ከመጀመሪያ እስከ መጨረሻ ድረስ እንዴት አድርጋችሁ ጆይን ልታደርጉ እንደምትችሉ አሻራ እንዴት ልትሰጡ እንደምትችሉ አስቀምጫለሁ። በሱ መልኩ መሄድ ትችላላችሁ። ነገር ግን አውርዳችሁ ፕሮሰስ ሂዳችሁ ጨርሳችሁ አሻራ መስጠት ብቻ የተቸገራችሁ ከሆናችሁ እንደሚከተለው እነግራችኋለሁ። እንግዲህ ፕላትፎርሙን አጠቃላይ አፑን ካወረዳችሁ በኋላ ወይ ሰው ልኮላችሁ ሊንኩን ካወረዳችሁ በኋላ ፖፖ ላይቭ የሚለው ከመጣ በኋላ ስትከፍቱት የመጀመሪያው ፔጅ ሆም ፔጅ ይባላል። በጣም ብዙ ሰዎች ያሉበት ቫይራል የወጡ ሰዎች ያሉበት ፔጅ ነው። እዛ ፔጅ ላይ ከታች ከመጨረሻ ከስልካችሁ መጨረሻ ላይ ምን የሚል አለ? 5 ቁልፎች አሉ። የመጀመሪያው ላይቭ ይላል ተጽፎበታል። ሁለተኛው ኩባያ የመሰለ ነገር ነው፣ ፓርቲ የምንገባበት ነው። እንደዛ እያለ ሜሴጅም አለበት፣ ቪዲዮና እንደዚህ የምንለጥፍበትም አለ። ከዛ የሜሴጅ ምልክትም አለች። ከሱ ቀጥሎ በቀኝ እጃችን የመጀመሪያው አምፖል ወደ ላይ ቀና ያለ አምፖል አለ። የአምፖል ቅርጹን ነክታችሁ ስትገቡ የሚወስዳችሁ ፕሮፋይል ፔጃችሁ ውስጥ ነው። የእናንተ ፕሮፋይል ያለበት፣ የእናንተ ስም ያለበት፣ አጠቃላይ በቃ ሙሉ ፕሮፋይላችሁን እዛ ውስጥ ነው ያለ ማለት ነው። ስለዚህ እዛ ፕሮፋይላችሁ ውስጥ ኤዩቲኤች የምትል በሰማያዊ እየተጻፈች ትንሽዬ ነገር ነጭ ራይት ያላት ኤዩቲኤች ትላለች። እሷን ንክት ታደርጉና ትገቡና አፕሎድ ፎቶ ይላችኋል። ወይ ስታርት ሰርተፊኬት ይላል። አፕሎድ ፎቶ ታደርጉለታላችሁ ስትነኩ ፌስ አውተንቲኬሽን ልትሰጡ አይደለም። ስለዚህ ስትነኳት ፎቶ አፕሎድ ነው የሚላችሁ። ከ6 ወር ወዲህ የተነሳችሁት ከ6 ወር ወደዚህ የተነሳችሁት ፎቶ ፈልጋችሁ ታስገባላችሁ እዛ የራሳችሁ ፎቶ። እሱን አክሴፕት ካረጋችሁ በኋላ ስታርት ቱ ሰርቲፊኬት የሚለውን ትነካላችሁ፣ ጎትሉታላችሁ እሱን። ከዛ አሻንጉሊት ትመጣለች፣ ክብ አሻንጉሊት። ከዚህ ከአንገታችሁ በላይ ነው የምትፈልግ። ስለዚህ አንገታችሁ መወዝወዝ ካለች መወዝወዝ ነው። አይናችሁን ብሌንክ አርጉ ካለች ጭፍን ክፍት ነው። አፋችሁን ክፈቱ ካለችም እንደዛው አድርጋችሁ ራይት የሚል ምልክት እስከምትሰጣችሁ ትጠብቃላችሁ። ኤክስ የምትል ከሆነ ከታች የምጽፈውን ነገር አንብቡት። ምን ሆኖ ነው? ለምሳሌ በጣም ጨረር እየገባ ካስቸገረ እንዲህ በጀርባችሁ ምናምን ካለ ወይም ጨለማ ከሆነ አይሆንም። ተመጣጣኝ ብርሃን ያለበት ቆንጆ ቦታ ላይ ነው መስራት ያለባችሁ ማለት ነው። እንደዛ አድርጋችሁ አንዴ ሁለቴ ካስቸገራችሁ ሶስተኛ ሞክሩት የጻፈው ነገር ግን። አሊያ ደግሞ አንዳንዴ ፕሮፋይል ያላችሁ ከዚህ በፊት አፕሊኬሽኑን አውርዳችሁ የቆያችሁ ሰዎች እንደገና የፊት አሻራ ልትሰጡ ትመጣላችሁ። በፖፖ ላይ ሰው በህይወት ዘመኑ አንዴ ብቻ ነው አካውንት መክፈት የሚችል ህጋዊ አካውንት። ሌሎቹ ፌክ ነው ሊከፍቱ ከቻለ እንኳ ማለት ነው። ስለዚህ ህጋዊ አካውንት አንዴ ብቻ መክፈት ስለሚቻል ያንን ኦልሬዲ ሪከርድ አድርጎ ስለሚይዘው የሆነ ጊዜ ተመልሳችሁ ብትመጡ ቁጥሩን ሳይቀር እዛ ይጽፍላችኋል። ኦልሬዲ ዩሃብ አላችሁ ብሎ ኦልሬዲ ያሳውቃችኋል። ስለዚህ እሱን አስባችሁ ፓስወርዱን አስታውሳችሁ መግባት ነው የሚጠበቅባችሁ ማለት ነው። ስለዚህ ኤክስ ያለ ለምንድን ነው ብላችሁ መመርመር ማወቅ ይጠበቅባችኋል። ብዙ ጊዜ የሚገጥመኝ ችግር ከዚህ በፊት ይከፍቱታል እና ይረሱታል። ኤክስ የሚላቸው ሁለተኛ አይወስድም የፊት አሻራ፣ አንድ በሱ ምክንያት ነው። ሌላኛው ደግሞ የሰው የራሳቸው ያልሆነ ፎቶ ስታስገቡ የፊት አሻራ የሚወስድ እዛ ያለው ሰው ከዚህኛው ጋር ተመሳሳይ ነው ወይ የሚለውን ያያል። ስለዚህ እናንተ ካልሆነ ማች ካላረገ ማች አያረግም ብሎ ይጽፍላችኋል። አንብቡት ከታች ያለውን። ሌላኛው ደግሞ በጣም እንደዚህ ኮስሞቲክስ የበዛበት ነገር ኢዲት በጣም የተደረገ ፎቶ አይፈልግም። እንደው ካጣችሁ ራሱ ዝም ብላችሁ እንዲሁ ተነስታችሁ ይዘው ጊዜ ከጋላሪያችሁ ማስገባት ትችላላችሁ። የራሳችሁን ፎቶ ነው የሚፈልግ ማለት እና በእኔና መሰል ምክንያቶች ቅድም እንደነገርኳችሁ እናንተ ጋር ሌላ ሰው አብሮ መግባት አይችልም። ማይነርስ ህፃናትን መግባት አይችልም። ትልቅ ሰው መግባት አይችልም። ስትነሱ እናንተ ብቻ ነው የፊት አሻራ የምትሰጡት ማለት ብዙ ጊዜ የምትቸገሩ በዚህ ምክንያት ነው። ስለዚህ ያን ከጨረሳችሁለት ራይት ይላል። 2-3 ሞክሮ ሲያቅተው ማኑዋሊ ራሱ የእናንተ ፎቶ ከሆነ እርግጠኛ ከሆነ ማኑዋሊ አንደር ሪቪው ብሎ ለ30 ደቂቃ ይሰጣቸዋል። ያ ማለት ኦልሬዲ አክሴፕት አድርጎታል። ከ30 ደቂቃ በኋላ ወደ ታስክ መመለስ
ትችላላችሁ ማለት ነው። ስለዚህ በዚህ ልክ ሞልታችሁ ጫፍ ላይ በስልካችሁ ጫፍ መጨረሻ ላይ ባክ መበያ ያለው ወይም ታች ላይ ይኖረዋል። እንደየስልካችሁ ሊለያይ ስለሚችል ባክ ብላችሁ መውጣት ነው። በጣም ቀላል ነው። በይዘው ምንም ከባድ አይደለም። ባክ ብላችሁ መመለስና ወደ ስራችሁ መግባት ትችላላችሁ ማለት ነው። እንግዲህ ይሄን ይመስላል። ስክሪን ሪካርዱን ደግሞ ሰርቼ ሌላ ጊዜ እንትንላለሁ ማለት ነው። እንዴት ከከበዳችሁ ድንገት ጻፉልኝ እና ቪዲዮዬን ላይክ ኮሜንትን በማድረግ ላይክም ሼርን በማድረግ እንግዲህ ቤተሰብ ያልሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ፋሚሊ ሆኖ አመሰግናለሁ።